አርቲስት ገነት ንጋቱ አምስተኛ ልጇን በሰላም መገላገሏን ይፋ አድርጋለች። በኢንስታግራም አካውንቷ ላይ እንደገለጸችው እግዚአብሔር ይመስገን ብላ ፎቶውን በመለጠፍ አጋርታለች ማለት ነው። ከሰሞኑ እንግዲህ በተለያዩ ሚዲያዎች ላይ ነፍሰ ጡር እንደሆነች ሲነገር ነበረ። ይሄ ነገር እንግዲህ አሁን እውነት ሆኖ በሰላም መገላገሏን ይፋ አድርጋለች ማለት ነው። ባሳለፍነው ዓመት ነበረ ድጋሚ እንግዲህ ጋብቻቸውን በማደስ ከአዲስ አበባ አካባቢ ወጣ ብለው በልጆቻቸውና በቤተሰቦቻቸው ታጅበው ድጋሚ ጋብቻቸውን ያደረጉት። ከዛ በኋላ እንግዲህ እንደዚህ አይነት ብስራት እንደዚህ አይነት ዜና ይዘው ሊመጡ ችለዋል። በጣም ደስ ይላል። አርቲስት ገነት ንጋቱ እንደዚሁም ደራሲና መምህር ሙልጌታ ጀዋሬ እንኳን ደስ አላችሁ ለማለት እንወዳለን። እንደዚሁም ለመላ ቤተሰቡና ለልጆቻቸው ትልቅ ደስታ ስለሆነ እንግዲህ በጣም ደስ ይላል። በድጋሚ እንኳን ደስ አላችሁ። ቀላል የማይባል ጊዜያቶችን እንግዲህ ሁለቱም አሳልፈዋል። ዛሬ ላይ ደግሞ ያ ነገር ሁሉ ታልፎ ለእንደዚህ አይነት ትልቅ ክብር መብቃታቸው በጣም ደስ የሚያሰኝ ነውና እንኳን ደስ አላችሁ፣ እንኳን ማረመረችሽ ለማለት እንወዳለን። መልካም ቆይታ